السلام عليكم ورحمة الله وبركاته. ودنا يتكبراችሁ أهل الذكر ميديا ቤተሰቦች እንደምን ናችሁ? ሁሉ አማን፣ ሁሉ ሰላም፣ ሁሉ ሸጋ። እኔ ጋር ሁሉ አሪፍ ነው። እናም በሌላ አዳዲስ ቪዲዮ መተናል። ለቻናሉ አዲስ ሆናችሁ ሰብስክራይብ ያደረጋችሁ እና እስከ መጨረሻ ላይክ ሼር ያደረጋችሁ ተከታተሉን። አሁን ወደ ቪዲዮ ቆይ እንዳታሳልፈው አድምጠኝ። ይሄንን ቪዲዮ ሙስሊም ኮንክ ማለት ነው ቪዲዮውን አድምጣው ለክርስቲያን ወገኖቻችን ይሄንን ቪዲዮ የማድረስ ግዴታው እንኳን ባለ ኃላፊነቱ አለብህ። እስኪ በደንብ አድርገህ ኮፒ ሊንክ ያርካ አድርሰላችሁ። ከሰሞኑ ከተፈጠረው ግርግር ጋር በተገናኘ እስልምና ስለዚህ ጉዳይ ምን ይላል የሚለውን ኡስታዝ ያሲን ኑሩ ምን ወደ ኡስታዛችን ያስተላለፈው መልእክት ላጋራችሁ፣ ወይም ደግሞ ጁማ ኹጥባው ላይ ተናግሮ የነበረውን ነገር ላጋራችሁ። አድምጡት። ሌላም መግደል ሰው አይደለም እንስሳ ክልክል ነው በእስልምና። ማመን አለማመን መብቱ። ሙስሊም አገር ውስጥ የሚኖር አይደለም እንደዚህ አብረን ሸሪዓ በሚተዳደርበት ውስጥ አገር እየኖርነ አንድ ጥገኝነት ጠይቆ የሚኖር የሌላ እምነት ነዋሪን የገደለ ሰው የጀነትን ሽታ ያገኝ ምናልባት ነብዩ አለይሂ ሰላቱ ሰላም ሙስሊም አገር ውስጥ ለም የጅድ የጀነትን ሽታ ያገኝ ማለት አንድ ሙአሐድ ቢኖር መጥቶ ለስራ መጥቶ የሙስሊም አገር ውስጥ እየኖረ እሱን የገደለ ሰው የጀነትን ሽታ ያገኝ አይደለም እንዴ? አብረን በምንኖርበት ሜዳ ላይ የተፈቀደልን በግና ደሮ ለማረድ فليحد احدكم شفرته ስለቱን በደንብ አስተካክሎ ይሳለው። ደሮዋን ፍየላን ሲያርድ እንዳያሳምማት ቶሎ ይገላግላታል። ወልዩሪህ ذبيحات ይገላግላት ቶሎ ረፍት ይስጣት እንዳያሰቃያት። እስልምና አቋም ይሄ። ዑመር ኢብኑ አልኸጣብ አንድ ሰው ፍየል እየጎተተ በግራ እጁ ደግሞ ቢላ ይዞ ሲሄድ የት ነህ አሉት። ላርዳት ፈልጌ ነው ፍየሏን። ሁለት ያትግደላት እንጂ አሉት። እዚህ ቢላ ይዘህ እዚህ የጎተትካት ስቃይ ውስጥ እስክትታረድ ውሰዳት፣ እሰራት፣ እዛ ቢላውን አውጥተህ ረዳት። ሁለት ያትግደላት እንጂ አሉት። እስልምና ለእንስሳ መያዝ እንዲህ እንስሳ ማሰቃየት አልተፈቀደልም። አይደለም በግና ደሮ ፍየል አይደለም አዕዋፋት መግደል በእስልምና ክልክል። ወፎችን መግደል፣ ጉንዳኖችን መግደል፣ ንብ መግደል በእስልምና ክልክል። መግደል የሚቻለው ጉዳት የሚያደርስብህም ብቻ። በረሮ መግደል ይቻላል፣ ጉዳት ስለሚያደርስ ብቻ ነው የተፈቀደ። ጉንዳን፣ ተዋን፣ ቢምቢ መግደል አይቻልም፣ ጉዳት የሚያደርሱ ከሆነ ብቻ። እስልምና ለነፍስ ትልቅ ዋጋ ነው የሰጠ። ሳትገላቸው ማስወገድ ከቻልክ መግደል አልተፈቀደልህ። ካልቻልክ ግን ትጠቀመዋለህ መድኃኒት። ሐታ አቃጥለ መግደል እንኳን አይቻልም በእስልምና። አንድ ነብይ ያሉ ነብዩ አለይሂ ሰላቱ ወሰላም አንድ ነብይ አንዲት ጉንዳን በላቸዋል፣ አሳመመች። በጣም ተበሳጨና የጉንዳሉን ቤት እንዲቃጠል አዘዘ። አላህ ወቀሰዋል። አንዲት ጉንዳን በላችኝ ብለህ የሙሉ የጉንዳኑን ቤተሰብ አላህን ተስቢህ የሚያደርጉትን ታቃጥላለህ እንዴ? ጉንዳን ሁሉ ነገር አላህን ያመሰግናል፣ ጉንዳኗም አላህን ታወሳለች። አንዷ በላቺ ብለህ ሙሉ ትውልድ ታጠፋለህ አላቸዋል። እስልምና ራሱን አያስነካም፣ አያስደፍርም። የጀግና ዲን ነው። ክብሩ ሲነካ እምነቱ ሲነካ ደረቱን ይሰጣል። በሰላማዊ መኗኗር ግን ማንም እንድነካ አልተፈቀደም። ላ የንሃኩም አላህ አን الذين لم يقاتلكم في الدين ولم يخرجكم من دياركم أن تبروهم እነዛን በሃይማኖት ያልተጋደሏችሁ ከሀገር ያላስወጧችሁን መልካም ልትሉላችሁ አልከለከልኳችሁ ማለት ነው። أن تبروهم ቢር ነው። ልክ ቢሩል ዋሊደይን ለወላጅ መልካም መዋልን ልክ እንደዛ ለክርስቲያን ጎረቤት፣ ለአብሮ ለተማረ ሰው፣ ለስራ ባልደረባ፣ ለሴክሬታሪዎች መልካም ልትሉላቸው አላህ አልከለከለ። ኡስታዝ ያሲን ኑሩ እንደገለጸው እስልምና ከክርስቲያን ወገኖቻችን ጋር ወይም ደግሞ ሙስሊም ካልሆኑ ሰዎች ጋር እንዴት መኖር እንዳለብን እንደዚህ ነው ያስተማረን። ክርስቲያን ወገኖቻችንን እንድናርድ ወይም ደግሞ መሰል ተገቢነት የሌላቸው ነገሮች እንድናደርግ አላስተማረንም። ከሰሞኑ በሀገራችን ከተፈጠረው ክስተት ጋር በተገናኘ ሙስሊሞች አራጆች ናቸው፣ ሙስሊሞች እንደዚህ ነገር ይፈቀድላቸዋል፣ ሰው መግደል ጀነት ያስገባቸዋል፣ ያጸድቃቸዋል ምናምን የሚሉ በጣም እጅግ በጣም ሰፊ ፕሮፓጋንዳ ስራ ሲሰራ ተመልክተናል። ኤኒዌይስ እስልምና እንደዚህ ነው የሚያስተምረን። ከክርስቲያን ወገኖቻችን ጋር ተፋቅረን ተዋደን እንድንኖር ነው የሚያዘን። በፍጹም ድንበር እንዳናልፍ
እንዳልፈባቸውም ጭምር ያስተምረናል። የአንድን ንጹህ ነፍስ ወይም ደግሞ አንድን ንጹህ ነፍስ የታደገ ሰው የሰው ልጅ ሙሉ ህይወት እንዳተረፈ ነው። አንድን ሰው ደግሞ ያለ አግባብ የገደለ ሰው ደግሞ የሰው ልጆችን በጠቅላላ እንደገደለም ጭምር እንደሚቆጠርም እስልምና ያስተምረናል። ኡስታዝ ከገለጸው ላይ መጨመር ኒዌስ ደረጃ አይደለም። ነገር ግን ይህ ቪዲዮ መድረሱ ለክርስቲያን ወገኖቻችን መድረሱ ለፖለቲካም ሆነ ለተለያየ ዓላማዎቻቸው ህዝበ ሙስሊሙና ክርስቲያኑ መካከል ላይ ግጭት ለመፍጠር እየጣሩ ያሉ ሰዎች እያነሱት ያሉት አቋም ወይም ደግሞ እያነሱት ያሉት ርዕስ ፍጹም ትክክል ያልሆነና የእስልምናን አቋም የማይገልጽ እንደሆነ ለማስረዳት ያህል ይህን ቪዲዮ ያመጣሁት። እንዲሁም ደግሞ በአካላችን ያለውን ምንድነው ተግባቦት ወደ ነበረበት ደረጃ ለመመለስና ሰሞኑን ያለውን ውጥረት በተወሰነ መልኩ ለማርገብም ጭምር ነው። ክርስቲያን ጀለሶች አሉን፣ ክርስቲያን የሰፈር ሰዎች አሉን፣ ተናኖረን ያደግንበት ሁኔታ አለና እንደዚህ ነገሮች የሚወሩ ነገሮች ፍጹም ትክክል አይደሉም። እስልምና በዚህ መልኩ እንድንኖር ነው ያስተማረን። ኤኒዌይስ ይሄ ነገር የራሱ አድቫንቴጅ አለው ብዬ ስላመንኩኝ በመካከላችን መቀራረብን ያመጣል ብዬ ስላሰብኩኝ ሰራሁትኝ። እናንተ ደግሞ ይሄን ቪዲዮ ኮፒ ሊንክ፣ ሼር፣ ፖስት ያደርጋችሁ ለክርስቲያን ወገኖቻችን አድርሱልን። ክርስቲያን ወገኖቻችን ይሄን ቪዲዮ ያያችሁ ያላችሁ ደግሞ የኛ አቋም ይሄን መሆኑን እንድትረዱት ለማለት ያህል ነው። የነሱ መጠቀሚያ ባንሆንና አብሮን ተቻችለን ተፋቅረን ብንኖር በጣም ናይስ ነው ብዬ አምናለሁ።